ሰላም ሰላም ወዳጆች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንደተለመደው በዚህ ቲቲ ኪድስ ኪችን ላይ የተለያዩ የህፃናት ምግብ ከ6 ወር ጀምሮ እየሰራው እገኛለሁ። ከአሁን በፊት ግን የተሰሩ ከአመት ምናምን በፊት የተሰሩ የህፃናት ምግብ ከአንድ አመት በላይም ላሉ የትምህርት ቤት የምሳ እቃዎች ምናምን አሉ። አሁን ግን በቅርብ ጊዜ ጀምሮ ከ6 ወር ጀምሮ ያሉትን በተከታታይ 6፣ 7፣ 8 ወር እያልኩኝ እየሰራው እገኛለሁ። ሁሉንም የ6 ወር፣ የ7 ወር፣ የ8 ወር ላይ የብቻ በፕሌሊስት ለማየት ምቹ እንዲሆን አድርጌ ስላስቀመጥኩት ገብታችሁ ቪዲዮ መፈለግ ሳይጠበቅባችሁ ፕሌሊስት ላይ ብትገቡ ሁሉንም በየክፍል ስላለ ለማየት ምቹ ነው ብዬ ያንን ልገልጽላችሁ እወዳለሁ። ዛሬ የምሰራው የ8 ወር ህፃናት ምግብ የመጨረሻ ብዬ ያዘጋጀሁትን የ10ኛ ቀን ቁርስ ምሳ እራት ነው የምሰራው። ከአሁን በፊት የተሰሩትን እየደጋገሙ መጠቀም ይቻላል። በዛ ላይ ደግሞ የራሳችሁን ረሲም መጨመር ላላላችሁ። ለዛሬ ለቁርስ ብዬ ያዘጋጀሁትኝ የገብስ ዱቄትና ፒች ማለት የኮክ ዘር ነው። የበሰለ ካልሆነ በስቲም ማብሰል ትችላላችሁ። በደንብ ሙክክ ብሎ የበሰለ ከሆነ ግን ማብሰል ላይ ይጠበቅባችሁ ይቻላል። ወይ ገብስ መጠቀም ትችላላችሁ። ምጥን ገንፎ ካላችሁ በምጥን ገንፎ መጠቀም፣ በምጥን ዱቄት ካላችሁ ደግሞ እሱንም መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት ዱቄቴን በጥብጬ በፈላ ውሃ አበስለዋለሁኝ እዚህ ጋር በደንብ። ከዛ ፒችን ደግሞ በሹካ ወይ ደግሞ በጁስ መስሪያ መፍጨት ይቻላል። ያው ፒች በሹካ ለመፍጨት ምናልባት ሙልጭ እያለ ሊያስቸግር ስለሚችል በጁስ መስሪያ መፍጨት ይቻላል። ከዛ የፈጨውትኝን ከገንፎ ጋር በመቀላቀል ከፈለጋችሁ በእናት ወተት እና የፎርሙላ ወተት መቀላቀል ትችላላችሁ፣ አለመቀላቀልም ትችላላችሁ። ከነዚህ ግብአቶች በውስጡ የምናገኘው ንጥረ ነገር እንደ አይረን፣ ፋይበር፣ ቫይታሚን ሲ፣ ካርቦሃይድሬት እና የመሳሰሉ ንጥረ ነገሮችን እናገኛለን በውስጡ። ለቁርስ ያዘጋጀሁት ይሄን ይመስላል። ወደ ምሳ ሲገባ ለምሳ ያዘጋጀሁት የተቀቀለ እንቁላል፣ አስኳል፣ ድንችና ዝኩኒ አዘጋጅቻለሁ። በዚህ ላይ መጨረሻ ላይ የወይራ ዘይት እጨምርበታለሁ። ዝኩኒና ድንቻችንን እኩል የሚበስሉ ግብአቶች ስለሆኑ በእንፋሎት አንድ ጋር ጨምሬ በእንፋሎት አበስላቸዋለሁ። ከዛ የእንቁላል አስኳሊን በሹካ በደንብ አድርጌ እፈጨዋለሁ። በዚህ አጋጣሚ እየተመለከታችሁ ያላችሁት ቪዲዮ የሚጠቅማችሁ ከሆነ ላይክ አድርጉ፣ ኮመንት፣ ሼር አድርጉ። እያያችሁ ብቻ አትሂዱ፣ ከጠቀማችሁ ብቻ ማለት ነው። አዲስ የሆናችሁ ደግሞ እዚህ ቤት ስትገቡ ሰብስክራይብ አድርጉ፣ የደወል ምልክት ተጭናችሁ ሁሌ የምለቃቸው ቪዲዮዎች ኖቲፊኬሽን እንዲመጣላችሁ አድርጉ። እዚህ ጋር እንቁላል አስኳሌን ከፈጨው በኋላ ድንችና ዝኩኔን ደግሞ አንድ ጋር ጨምሬ በደንብ አድርጌ እፈጨዋለሁ። እዚህ ጋር ለማቅጠን የእናት ጡት ወተት፣ ፎርሙላ ወተት ካልሆነ ደግሞ ሞቅ ባለ ውሃ ማቅጠን ትችላላችሁ ከወፈረባችሁ ማለት ነው። ዛሬ እንደተናገርኩትኝ ለ8 ወር ያዘጋጀሁትን የመጨረሻ ምግብ ነው ይዤ የመጣሁትኝ። ወደ 9ኛ ወር ገባለሁ። ከላይ ላሉ ልጆችም እየጠበቁ ያሉ ቤተሰቦች ስላሉ እንደዚህ 10 ቀን ሰርቼ ከዛ በኋላ ግን ወደፊት እንትኑ ጊዜው ሲኖር መጨመር ይቻላል ማለት ነው። እንደምታዩት ይሄንን እንደዚህ ፈጭቼዋለሁኝ። ዝኩኒ ምናልባት ልጣጩ እንደዚህ በሹካ ላይደቅላችሁ ስለሚችል ስትሰሩ ወይ ልጣጩን ላጡት፣ ካልሆነ ግን ዝኩኒውን ለብቻ በጁስ መስሪያው 1፣ 2፣ 3 ዞር አድርጋችሁ ፈጨት ማድረግ ትችላላችሁ። እንደምትመለከቱት ኦሊቭ ኦይል ጨምሬበታለሁኝ። ከነዚህ ግብአቶችም ደግሞ የምናገኘው ንጥረ ነገር እንደ ፕሮቲን፣ ፋት፣ ኮላይን፣ ቫይታሚን ኤ፣ ዚንክ እና የመሳሰሉ ንጥረ ነገሮችን እናገኛለን። ከተሰሩት ቁርስ፣ ምሳ፣ እራት የእናት ጡት ወተትን ወይ ደግሞ ፎርሙላ ወተትን ጨምሮ የሰሯቸው ምግቦች በቀን ህፃናቶች ሊያገኙ የሚገባቸውን የተመጣጠነ ንጥረ ነገር ያካተቱ ናቸው። ለምሳ ያዘጋጀሁት ይህንን ይመስላል። ወደ እራት ወደ ሰራሁት ምግብ እገባለሁ። የምትመግቡት መጠን ትጠይቁኛላችሁ ብዙ ጊዜ። በዚህ እድሜ ላሉ ልጆች ከአንድ ሲኒ ጀምሮ መብላት እስከቻሉ ድረስ መመገብ ይቻላል። ግን ከልክ ባናልፍባቸው
የተሻለ ነው የሚሆነው። ግን አንድ ሲኒ ጀምሮ መመገብ ይቻላል። ለራት ያዘጋጀሁትኝ ምግብ ቀይ ስርና አፕል ነው ያዘጋጀሁትኝ። ቀይ ስር ብዙ ጊዜ ጨጓራቸውን ይከብዳቸዋል ይባላል። ብዙ ጊዜ ያው ቀይ ስር ሊከብድ ይችላል። ነገር ግን ከ8 ወር በታች ላሉ ልጆች ቀይ ስር አይመከርም። ከ8 ወር በኋላ ላሉ ልጆች ግን በጣም በብዙ መንገድ ጠቃሚ ነው። ያው እንደምታውቁት ለትልቅ ሰውም ቀይ ስር ድሮኛ አናውቀውም፣ ግን በጣም ብዙ ጥቅም ያለው አትክልት ነው። እዚህ ጋር ድንች አልኩ ይቅርታ፣ አፕል እና ቀይ ስር ነው። ቀይ ስሩን በመጀመሪያ ለመብሰል ጊዜ ስለሚፈጅ ቀይ ስሩን በመጀመሪያ አበስለዋለሁ። ከዛ መጨረሻ ላይ እሱ ከበሰለ በኋላ አፕሉን በእንፋሎት ማብሰል ይቻላል። ነገር ግን መጨረሻ ላይ እኔ 2 ደቂቃ 3 ደቂቃ ሲቀረው አፕሉን አንድ ጋር ጨምሬ ቀቅየዋለሁ ማለት ነው ከቀይ ስሩ ጋር። ቀይ ስርን ቢበስልም በደንብ በማንኪያ በሹካ ለመፍጨት እንደፈለግነው ድቅቅ ላይልልን ስለሚችል በጁስ መስሪያ ነው የተወሰነ በጣም ላም ሳይል የምፈጨው። እዚህ ጋር ቀይ ስሩንም በዚህ መልኩ ከቀይ ስርና አፕል አዘጋጅቻለሁኝ። ከነዚህ ግብአቶች ደግሞ እንደ አይረን፣ ቫይታሚን ሲ፣ ፋይበር እና የመሳሰሉትን እናገኛለን። ቀይ ስር እንደሚታወቀው ደግሞ በራሱ አንቲኦክሲደንት ነው። ለዛሬ ያዘጋጀሁትኝ የመጨረሻው የ8 ወር ህፃናት ምግብ ይሄንን ይመስላል። እንደምትወዱትና እንደሚጠቅማችሁ ቤተሰብ የሆናችሁ ወላጅ የሆናችሁ ሰዎች፣ ልጆች የምታሳድጉ ቤተሰቦች ብዙ ቀለል ሊያደርግላችሁ የሚችል ነገር እንዳዘጋጀውላችሁ ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። በሚቀጥለው በ9ኛ ወር ቪዲዮ እንገናኛለን። እስከዛ ድረስ ሰላም ሁኑ፣ ተባረኩ።